ዛሬ ወደ ዳዊት ሕይወት እንጓዛለን። ንጉሥ የሆነው እረኛ፣ ተዋጊ ግን የአምልኮ ሰው፣ ኃጢአተኛ ግን የእግዚአብሔር የልቡ የሆነ ሰው። በቤተልሔም ሜዳ ከዘውዱ በፊት፣ ከጦርነቱ በፊት፣ ከድል መዝሙሮች በፊት ዳዊት የተደበቀ ሕይወት ይኖር ነበር። ጸጥ ያሉት የቤተልሔም ኮረብታዎች በዓይነ ሕሊናችሁ ይታያችሁ። በጎቹን ሲመለከት ሲውል ኮከቦቹ ከላይ ማብራት ይጀምራሉ። ጥንካሬውን ማንም አያየውም፣ ስሙን የሚያውቅ የለም። እግዚአብሔር ግን ልቡን ያይ ነበር። በዚህ ስፍራ ነበር ጸጥ ባለው በግጦሹ ሜዳ ዳዊት በገናን መጫወትና መዘመርን የተማረው፣ ነፍሱን ለጌታ ማፍሰስ የጀመረው። አምልኮ በቤተ መንግሥት አይጀምርም፣ በብቸኝነት እንጂ። እግዚአብሔርም በሱ ደስ ይለዋል። ሳሙኤል ወደ እሴይ ቤት በመጣ ጊዜ ሁሉም ሰው ጠንካራውን፣ ረዥሙን፣ አስደናቂውን ይጠብቃል። እግዚአብሔር ግን በሹክሹክታ ሰው የውጭውን ገጽታ ያያል፣ እግዚአብሔር ግን ልብን ይመለከታል አለ። ዳዊት ከእርሻ ተጠራ። የበግ ሽታና ትሕትና እንጂ ሌላ ነገር አልያዘም ነበር። የቅባትም ዘይት በላዩ ፈሰሰ። እግዚአብሔር የተረሱትን ትሑታንንና ፈቃደኞችን እንደሚመርጥ ምልክት ነበር። ብዙም ሳይቆይ ጎልያድ የሚባል አንድ ግዙፍ ሰው በእስራኤል ሰራዊት ላይ ተሳለቀ። ወታደሮች ሲንቀጠቀጡ ዳዊት በቀላል ወንጭፍና በማይናወጥ እምነት ወደፊት ሄደ። በሰይፍ ወይም በጋሻ አይታመንም። በሰራዊት ጌታ በእግዚአብሔር ስም በአንተ ላይ መጥቻለሁ አለ። በአንድ ለስላሳ ድንጋይ ግዙፉ ወደቀ። በሰው ጉልበት ሳይሆን በሕያው እግዚአብሔር በመታመን ድል እንደሚመጣ ዳዊት አስተማረን። ንጉሥ ሆኖ ቢቀባም ዳዊት ወዲያውኑ በዙፋኑ ላይ አልተቀመጠም። በሳኦል ታድኗል። በዋሻው ውስጥ ለመደበቅ ተገዷል። በሽሽት ኖሯል። ይህ የትዕግስት ትምህርት ቤት ነበር። በዚያ ዳዊት በእግዚአብሔር መታመንን ተማረ። የእሱን ጊዜ መጠበቅ፣ እሱን የሚጎዱትን ይቅር ማለት። በጨለማው ዋሻ ውስጥ የተስፋ መዝሙሮችን ይጽፋል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እያለ። ምድረ በዳው መቅደሱ ሆነ። የእግዚአብሔር የልቡ የሆነ ሰው እንኳን ከድካም ነፃ አይደለም። ዳዊት ኃጢአትን ይሰራል፣ ይሰናከላል፣ ይወድቃል፣ ግን ተንበርክኮ ያለቅሳል። አቤቱ ማረኝ፣ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ እያለ። የዳዊት ታላቅነት አለመውደቁ አይደለም፣ ነገር ግን ሁል ጊዜ ወደ እግዚአብሔር ይመለሳል። ንስሐ መግባት ለመታደስ በር እንደሚከፍት ያስተምረናል።
እግዚአብሔር ከዳዊት ጋር ቃል ኪዳንን አደረገ። ከእርሱ ዘር ንጉሥ እንደሚመጣና ዙፋኑ ለዘላለም እንደሚኖር ቃል ገባ። በኢየሱስ ክርስቶስ የተፈጸመ ተስፋ። የዳዊት ታሪክ ብቻ አይደለም፣ ዛሬም የሚገዛን አዳኝ ትንቢት ነው። አሁን የዳዊትን ሕይወት ለራሳችሁ ተናገሩ። ምናልባት እናንተ በተደበቀ ሕይወት ውስጥ ትሆኑ ይሆናል። እንደ እረኛው ታማኝ ሁኑ። ምናልባት እንደ ጎልያድ አንድ ግዙፍ ነገር አጋጥሟችሁ ሊሆን ይችላል። የእግዚአብሔርን ኃይል እመኑ። ምናልባት በምድረ በዳ ውስጥ ናችሁ። ጊዜውን ጠብቁ፣ ወይም ምሕረት ያስፈልጋችሁ ይሆናል። በትሁት ልብ ወደሱ ተመለሱ። ዳዊትን የቀባ አምላክ፣ እጆቹን ለጦርነት ያጸና፣ ጥልቅ ኃጢአቱን ይቅር ያለው፣ በስም የሚጠራችሁ ያው አምላክ ነው። በልባችሁ እንዲጸልዩ፣ ጌታ ሆይ ከሁሉ በላይ አንተን የሚፈልግ ልብ ስጠኝ። በየጊዜው እንዳመልክህ አስተምረኝ። ከእያንዳንዱ ውድቀት በኋላ እንድነሳ እርዳኝ። አቤቱ ንጹሕ ልብን ፍጠርልኝ። በዚህ ጸጥታ ውስጥ ቆዩ። እግዚአብሔር እንደሚያያችሁ ወቁ። ይወዳችኋል። ዳዊትን ለፍጹም ዕቅዱ እንደቀረጸው የእናንተንም እየቀረጸ ነው።